بسم الله الحمد لله والصلاة والسلام على من لا نبي بعده وبعد. دنا يتكبراتو እህትም ወንድሞቼ በያላችሁበት ያላ ሰላም ዝነት ተበቀው ይሁንላችሁ እያልኩኝ እነሆ ዛሬ ስለ ዒልሙል ፈለክ የስነ ፈለክ አጭር ቪዲዮ የማቀርብላችሁ ይሆናል ማለት ነው። የስነ ፈለክ ተመራማሪዎች ከሰባ ለሚበልጡ ዓመታት ብዙ ጥያቄዎችን ሲጠይቁ ቆይተዋል። ከነዚህም ውስጥ በጣም አስፈላጊ የሆኑት የጥንት አጽናፍ ሰማይ ምን ይመስል ነበር፣ እንዲሁም አጽናፍ ሰማይ ዛሬ ምን ይመስላል፣ ወዴት እየሄደ ነው የሚለው ነው። ይህ አጭር ቪዲዮ ስለ አጽናፍ ሰማይ ቅርጽና እንዲሁም አላህ Subhanahu Wa Ta'ala በቁርአኑ ስለዚህ ቅርጽ በጣም ትክክል እንደሆነ እንዴት እንደሚናገር የቅርብ ጊዜዎችን የጥፍር እውነታዎች የምናይበት ይሆናል ማለት ነው። ቀደም ሲል ስለ አጽናፍ ሰማይ የሰዎች እይታ ምን ይመስል ነበር? people's views of the universe in the past ለብዙ ሺህ ዓመታት በሰዎች መካከል ስለ አጽናፍ ሰማይ የነበረው እምነት ሎላዊ ነው ብለው ያስቡ ነበር። For thousands of years, the prevailing belief among people about the universe was that it was spherical below, lulawi below, እንትን ይላሉ ማለት ነው። With the earth at the center of it and the universe revolving around it. ምድር በመካከሏ እና አጽናፍ ሰማይ በዙሪያዋ ይሽከረከራል ብለው ያምናሉ ማለት ነው። አርስቶትል ምድርን መሐከል አድርጎ የሚቆጥርና እንዲሁም ደግሞ ፕላኔቶች ደግሞ ፀሐይ፣ ጨረቃና ከዋክብት በዙሪያው ይሽከረከራሉ ብሎ ያስቀምጣል ማለት ነው። አርስቶትል developed a model that consider the earth to be the center with the planet, sun, moon and star revolving around it ብለው ያስቀምጣሉ ማለት ነው። በ1917 አልበርት አንስታይን ከአንጻራዊ ጽንሰ ሐሳብ ጋር የሚስማማ የአጽናፍ ሰማይን ሞዴል አስቀምጧል ማለት ነው። የሱ ሞዴል በክብ ቅርጽ ላይ የተመሰረተ ነበር። አጽናፍ ሰማይ የተመሰረተበት ጊዜ ጀምሮ የማይለዋወጥ መሆኑን ወስኖ ነበር ማለት ነው። በ1917 ማለት ነው። አሁንም እንዳለ ይኖራል ብሎ ቲዮሪ መላምት አስቀምጧል ማለት ነው። ይህንን ግብ ለመምታት የኮስሞሎጂ ቋሚ አቋቁሟል ማለት ነው። ኮስሞሎጂ ጋላክሲዎች ከኛ ዘንድ በከፍተኛ ፍጥነት እየራቁ መሆናቸውን በሙከራ ሲያሳዩ ሁኔታው ተገልጦ ነበር ማለት ነው። ይሄም አጽናፍ ሰማይ ካለፈው ጊዜ ያነሰ እንደነበር አረጋግጧል ማለት ነው። ከዚህም አንስታይን አጽናፍ ሰማይ እንደ ቋሚ በመቁጠር ትልቅ ስህተት እንደሰራ እና በኋላም አጽናፍ ሰማይ እየሰፋ እንደሆነ ተናግሯል ማለት ነው። ሳይንቲስቶች የአጽናፍ ዓለሙን መስፋፋት እና ዝግመተ ለውጥ ካወቁ በኋላ ዘላለማዊ አጽናፍ ሰማይ ንድፍ ሐሳብ ዛሬ እንደሌለ ሁሉም ሳይንቲስቶች ያረጋግጠዋል ማለት ነው። ይሁን እንጂ ስነ ፈለክ ዒልሙል ፈለክ ተመራማሪዎች አስትሮኖሚስ ማለት ነው አይምሮ ለመያዝ የሚቀረው ጥያቄ ማለት ነው። አጽናፍ ዓለም ጥንትም ሆነ ዛሬ ምን ይመስል ነበር፣ ወዴት እየሄደ ነው የሚለውን ይጠይቃሉ ማለት ነው። በ21ኛው ክፍለ ዘመን ሳይንቲስቶች ምን ያስባሉ? አብዛኞቹ ሳይንቲስቶች የአጽናፍ ሰማይ ጠፍጣፋ እና ከወረቀት ጋር እንደሚመሳሰል ያረጋግጣሉ። የናሳ ሳይንቲስቶች አረጋግጠዋል ማለት ነው። በሰፊው ተቀባይነት ያለው ጽንሰ ሐሳብ የአጽናፍ ሰማይ ጥግግት ወደ ወሳኝ ጥግግት በጣም ቅርብ እንደሆነ ይተነበያል ማለት ነው። የአጽናፍ ሰማይ ቅርጽ ልክ እንደ ወረቀት ጠፍጣፋ መሆን አለበት ብለው ዛሬ የአብዛኛው የስነ ፈለክ ተመራማሪዎች አስተያየት ይህ ነው ማለት ነው። ጥያቄው ቁርአን ከብዙ መቶ ዓመታት ከ1400 በፊት ከነዚህ ሳይንቲስቶች በፊት አጽናፍ ሰማይን ከጥቅል ወረቀት ጋር በማመሳሰል ጽሑፍ አላህ Subhanahu Wa Ta'ala እንዳሰፈረ ያው አላህ Subhanahu Wa Ta'ala በተከበረው ቁርአን ውስጥ ይነግረናል ማለት ነው። ያጽናፉን ሁኔታ ማለት ነው። بعد أعوذ بالله من الشيطان الرجيم الله سبحانه وتعالى من ይለናል ሱረቱ الأنبياء 104 ላይ يوم نطوي السماء كطي السجل للكتب كما بدأنا أول خلق نعيد وعدا علينا إنا كنا فاعلين الله سبحانه وتعالى ይህ ስዕላዊ መገለጫ ዛሬ ሳይንቲስቶች እንደሚመለከቷቸው የአጽናፍ ዓለሙን ሊሆኑ የሚችሉ ቅርጾች ይወክላል ብለው ያስቀመጡት ማለት ነው። አላህ Subhanahu Wa Ta'ala
ለመጽሐፎቹ የሆኑ ገጾች እንደሚጠቀለሉ ሰማይን የምንጠቀልልበት ቀን አስታውሱ። የመጀመሪያን ፍጥረት እንደጀመረን እንመልሰዋለን። መፈጸሙ በእኛ ላይ የሆነ ቀጠሮ ቀጠረን፣ እኛ የቀጠርነውን ሰሪዎች ነን ብሎ በሱረቱል አንቢያ 104 ላይ ይነግረናል ማለት ነው። ምንም እንኳ ጥቅሱ ስለ ፍርድ ቀን ቢነገርም የአጽናፍ ሰማይን ጠፍጣፋ ቅርጽ ማጣቀሻን ያካትታል ማለት ነው። ይህ ጥቅስ በተጠቀመበት ትክክለኛ ዘይቤ ምክንያት እንደ ተአምር ይቆጠራል ማለት ነው። አላህ Subhanahu Wa Ta'ala የሁሉን ሰሪና የሁሉን ፈጣሪ እሱ ነው የሚያውቀው ማለት ነው። ስለ አጽናፍ ዓለም ፍጻሜ ስለሚናገር ይህ እውነታ ብዙ ሳይንቲስቶች የተረጋገጠ ነው። በሳይንቲስቶች እይታ ይህ ጥቅስ በሚገልጥበት ጊዜ ማለትም በሰባተኛው መቶ ክፍለ ዘመን ዓመት ማለት ነው። ይህ የሚያረጋግጠው ቁርአን የአላህ መጽሐፍ መሆኑን ነው እንጂ አንዳንድ ተጠራጣሪዎች እንደሚሉት አይደለም ማለት ነው። አላህ Subhanahu Wa Ta'ala በቁርአን ውስጥ የተናገረው ይሄ አንዳንድ ተጠራጣሪዎች ወረቃ ኢብኑ ነውፈል ነብዩ አለይሂ ሰላቱ ወሰለም እነዚህን ሳይንሶች ያኒ እንዳስተማሩት አይደለም ማለት። ንድፈ ሐሳባቸውን ትክክል ቢሆን ኖሮ ቁርአን በዚያ ዘመን ከነበሩት ባህሎችና ተረቶች ጋር ተጣምሮ ይቀር ነበር ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ምን ይለናል? አፈላ የተደበሩነ القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا በሱረቱ ኒሳ ቁጥር 82 ላይ ቁርአንን አያስተነትኑም ምን ካላ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙውን መለያየት ባገኙ ነበር ብሎ አላህ Subhanahu Wa Ta'ala ይነግረናል ማለት ነው። በመጨረሻም ዛሬ ሳይንቲስቶች በርካታ ንድፈ ሐሳቦችን መያዝ እንዳለባቸው መናገር እንፈልጋለን ከቁርአን ማለት ነው። እነዚህ ሁሉ አጽናፍ ሰማይ መስፋፋቱን ይቀጥላል ብሎ ይደመድማሉ ማለት ነው። ሆኖም ይህ ንድፈ ሐሳብ ለአንድ አስፈላጊ ጥያቄ መልስ አይሰጥም ማለት ነው። አጽናፍ ሰማይ ውስን ለሌለው መስፋፋቱ አስፈላጊ የሆነውን ማለቂያ የሌለውን ኃይል ኬት ያገኛል? ሌላው ጽንሰ ሐሳብ አጽናፍ ሰማይ ወደ መጀመሪያው ሁኔታ ይመለሳል። ይህ ቲዮሪ ከቁርአን ጋር የሚስማማ ስለሆነ ይደገፋል ማለት ነው። ወላሁ አዕለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።